ሄሎ ሰላም አለይኩም የሞባቴክ ተከታታዮች፣ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። በዚህኛው ቪዲዮ ለማሳያችሁ እንዴት አንድ ቪዲዮ ጥራቱን ሳንቀንስ የሚይዘውን ቦታ ብቻ መቀነስ እንችላለን። በመጀመሪያ ግን ወደዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ወደ አፕሊኬሽኑ ስንሄድ እዚህ ጋር ፊት ለፊት ያለው ቪማድ የሚለው አፕሊኬሽን ሲሆን አፕሊኬሽኑን ፕሌይ ስቶር ላይ ወይም የኔ ቴሌግራም ቻናል ላይ ታገኙታላችሁ። የቴሌግራም ቻናል ሊንክ ዲስክሪፕሽን ስር አስቀምጥላችኋለሁ። አሁን ወደ አፕሊኬሽኑ ስንሄድ አፕሊኬሽኑ ውስጥ በመጀመሪያ እንገባለን። ከዛ አፕሊኬሽኑ ውስጥ ከገባን በኋላ እዚህ ጋር 3 ነጠብጣቧን ከላይ ያለችውን እንነካለን። ከዛ እዚህ ጋር ኮምፕረስ የምትለውን እንነካለን። ከዛ እዚህ ጋር የምንፈልገው ቪዲዮ ያለበትን ቦታ እንመርጣለን። እኔ አሁን እዚህ ጋር ቪዲዮ የምትለውን ነው የምነካው። ከዛ እዚህ ጋር 167 ሜጋባይት የሚለውን የሚይዘውን ቪዲዮ መቀነስ ፈልጋለሁ፣ እሱን እነካዋለሁ። ከዛ እዚህ ጋር ያለችውን ቀስቷን እነካለሁ። ከዛ እዚህ ጋር ጥራት ያስመርጠኛል። እኔ ጥራቱን እንዲነካ ስለማልፈልግ ሁሌም የመጨረሻው ነው የምነካው። እናንተ ሌሎችንም ብናኩ እነዚህን ችግር የለውም፣ ግን ጥራቱ ትንሽ ይቀንሳል። እኛ ግን እንዳይቀንስ ከፈለግ ነው የምንነካው። እነዚህም አሁን መጨረሻ ላይ ሊመጡ ይችላሉ። የዛኔ መጨረሻ ላይ ያለውን በቃ መንካት አይቀንስም ማለት ነው። የቪዲዮውን ሲጀምር ያለውን ጥራት የሚያሳየው ሲጀምር ያለው አሁን ይህን ያህል ጥራት ነው ያለው። የቪዲዮ ጥራት የራሱ ትክክለኛው ጥራት ይህን ያህል ከሆነ እነዚህን ያመጣላችሁ። ከዚህ በላይ ያሉትን ብቻ ሁለቱን የሚያመጣላችሁ እና ከስር ያለውን እንነካለን። ሁሌ እንዲቀንስ ስለማልፈልግ ነው። ከዛ ሴፍቱ ጋላሪ የምትለውን እንነካለን። ከዛ እዚህ ጋር የቪዲዮውን ጥራቱን ሳይቀንስ ሜጋባይቱን ለመቀነስ እዚህ ጋር መስራት የያዘው ብዙ ደቂቃ ይወስዳል እና እኔ እዚህ ጋር ብዙም ሰዓት እንዳይወስድ ቪዲዮውን እቆርጠዋለሁ። አሁን እንግዲህ እዚህ ጋር እንደምትመለከቱት የቪዲዮውን ሜጋባይት ቀንሶልናል። መጀመሪያ ላይ የነበረው የቪዲዮ የሚይዘው ቦታ 167 ሜጋባይት ነበር። አሁን ደግሞ 15 ሜጋባይት ምን ያህል እንደቀነሰ ይሁት። የቀነሰ ሜጋባይት ያህል ደግሞ እዚህ ጋር ይነገራል። 151 ሜጋባይት ቀንሶልናል ማለት ነው። ምን ያህል እንደሚቀንስ አሁን እዚህ ጋር ማየት ይቻላል። የመጀመሪያውን ቪዲዮ የማፈልጉ ከሆነ እዚህ ጋር መታችሁ ምድር ትችላላችሁ። እዚህ ጋር ደግሞ ይህኛውም አሁን ሴፍ ነው። ይህኛውም ብደለች ችግር የለውም እና ቪዲዮውን እንደወደዳችሁ ታስባለሁ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና በሌላ በአዲስ ቪዲዮ እንገናኝ። ቻው።